እንደምታዩት ጋራጅ ባዶ ነው። ጠበብ አድርገን እቺ ረጅሟን እንጨት ባጠገቧ ማለፍ። ልክ እንደምታዩት መስመሯ አካባቢ ስለተተከለች መስመሯን ይዘን መምጣት ማለት ነው። መስመሯን ይዘን ፊት ለፊት እያየን ቀጥ ብለን እንመጣለን። በጣም አሪፍ ፍሬም ፍሪሲዮን እንይዝና የኋላ ማርሽ አስገብተን የኋላ ጎማው ረጅሟ እንጨት ጋር መድረስ በቀኝ ስፖኪዮ እያየን የኋላ ጎማ ረጅሟ እንጨት ጋር ሲደርስ ፍሬም ፍሪሲዮን እንይዝና ሁለት ዙር ወደ ቀኝ ሰብረን በግራ ስፖኪዮ ሁለት ጉቶች ብቅ ሲሉ እንቆማለን። ትንሽ ሰፋ ሲል ፍሬም ፍሪሲዮን እንይዝና ቆመን ወደ ቀኝ ወሰርነውን ሁለት ዙር መሪ ወደ ግራ እንመልስና መሪያችንን ቀጥ አድርገን እንቺ የምትመለከቷት ረጅም እንጨት ስፖኪዮን አለፍ ስትልልን እንቆማለን። ልክ ስፖኪዮን አለፍ ሲል ቆመን መሪያችንን ወደ ግራ ሁለት እንሰብርና በቀኝ ስፖኪዮ መንገዱ ቀጥ ብሎ እስኪታነ ወይም ጉቶቹ እኩል ክፍተት እስኪኖራቸው ወደ ኋላ እንጠጋለን። ቀስ ብለን የመሃለኛውን ጉቶ እንዳይገጭብን። በጣም አሪፍ። በቃ ልክ እዚህ ውስጥ ገብቶ ሲቆም ጋራጅ ጨረስን ማለት ነው። ልክ እንደዚህ ስትገቡ ጋራጅ 10 ማርክ ታገኛላችሁ።